ይሄን መሳሪያ ለመስራት አንዳንዴ በነፃ ሁሉ እንሄዳለን የኡነት ነው መናገርሽ በነፃ ጨርሳን ልክ ስንገባ ከውስጥ ሸርታት የሚል ነገር አለ እየሰራ ሸርታት ምንድነው እስቲ ወይም ደስጦታ ነገር ተሰጥቷቸዋል ምንድነው የተሸለመው መልሺ ከውጭ የመጡ ሰዎች እንደ ብርቅ ካሜራ ይዘው ከዚህም ከዛም ያነሷቸዋል እኔ ከነሱ ተምሬ መቅረጽ ጀመርኩ በምሽት ቫዮሊን ይዞ ደግሞ ከመጠጥ ጋር ከምን ጋር ይዞ መውጣት በጣም ከባድ ነበር ለኔ የሙዚቃ አሻራ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያስቀመጡ ሴት የቫዮሊን የሙዚቃ መሳሪያ ተጫዋቾች ናቸው ፀሐይ ፍቅርተና ሰናይት ይባላሉ ከነሱ ጋር አዝናኝ የሆነ ቆይታ ያረግን እንዲሁም ከመድረክ በሚጫወቱት በቀጥታ መድረክ ላይ የሚያሳዩት ውዝዋዜ እና የቫዮሊን የሙዚቃ መሳሪያ እየተጫወቱ ነው ቆይታ የምናረጋው እንድትከታተሉ በአክብሮት ጋብዛለሁ እንኳን ሰላም ተገናኘን እንዴት ናችሁ በቫዮሊን ኢንስትሩመንት ሰው ይደንሳል የኡነት ነው መናገርሽ በቃ በማመን በሚገርምሽ ሁኔታ ማለት ነው ትላንት የነበረው ሁኔታ ምንድነው ማን ነው ምንድነው የሚለው ነገር አልፎ አሁን ላይ ያለው ደግሞ በጣም ደስ የሚል ነው የተለያዩ ፕሮግራሞችን እንሰራለን ባንክ እንደዚህ ሰርግም ሁሉ ነገር ላይ ምን እንሰራለንና በኢንስትሩመንት ይደነሳል በጣም በቃ እና ቫዮሊን ለኛ ከባድ ነበር ጊዜው ያንን ይሄን ወቅት አሳልፎ እዚህ ለመድረስ ጊዜው ነበር በጣም ከባድ ነበር ግን የሰው አቀባበል የሰው ሁኔታ ከትላንት ዛሬ ከዛሬ ነገ በጣም ከሚገባው በላይ ደስ የሚል አቀባበል ነው ያለው ወዶን ነው የሚያይን ስንጀምር ጊዮን ሆቴል ቀጥለን ሸበሌ ነበር የምንሰራውና ከነ እያለን በዛ ዘመን የነበሩ ጥሩ ሆቴሎች ትላልቅ ሆቴሎች ያልሰራነው በት የለም በዛ ዘመን ሸበሌ በምንሰራበት ጊዜ እንዳለችው ሰኒ ከውዝዋዜ ጋር ነበርና እኛን ለማየት የሚመጣ ሰው ቀድሞ ነበር ቦታ የሚይዘው ሸበሌ ውስጥ ማለት ነው መቀመጫ የለም እኛ ሞራላችን በጣም በቃ ሰው ተመልካች ታገኝ አድናቂ ታገኝ የነበረን እንትን ለነቅሽ ከምችለው በላይ ህዝቡም የሚለው እዚህ ተማርነው ሁሉ አልመሰላቸውም ከውጭ ሁሉ ከሶስት አሉ ቫዮሊን ውጭ ተምሮ የመጡ ምናምን ነበር ምንባለው አዲስ ነገር ነበር የፈጠርነውና ተመልካቹም ኦዲየንሱ ጥሩ ነበር
ያው በዛ ሰዓት ያው ያሁን የተናገርነው ነገር ነው የነበረው። ከዛ በኋላ ግን ሰው እየለመደን ድጋፍ ይሰጠናል፣ አይዟችሁ በርቱ ነው የሚሉን። በዛን ሰዓት ያን ሁሉ ነገር አልፈን ያው አሁን እንግዲህ የተገኘውን ነገር የማንኛውንም ስራ ማንኛውም ባንድ ትልቅ ባንድ የሚሰራውን ስራ እንሰራለን። እንግዲህ እዚህ ደረጃ ደርሰን ያለው ነገር አልፈን ዘፋኝ ቢፈልግ የፈለገ ኦኬዥን የትኛውም ቢሆን ኦኬዥን መስራት እንችላለን። በአሁን ሰዓት እዚህ ደረጃ ደርሰናል። ያን ሁሉ ግን ከዛ ጥረት ነው እዚህ ደረጃ የተደረሰው፣ ዝም ብሎ አይደለም። በብዙ መልኩ ሰው እንዲወደና ሰው እንዲያደንቀን ማለት እንዲሰማን አድርገናል። ብዙ ልፋት አድርገናል። ሶስቱም ፍቅርተ፣ ፀሐይና ሰናይት የቫዮሊን የሙዚቃ መሳሪያ ተጫዋቾች ባለሙያዎች ናቸው። በአጠቃላይ የሙዚቃ ባለሙያዎች ናቸው። ወደ ሙዚቃው ኢንዱስትሪ ብቅ ብለው ለ22 ዓመታት ደከመኝ ሰለቸኝ ሳይሉ የራሳቸውን አስተዋጽኦ እያበረከቱ ያሉ ወጣቶች ናቸው። እስኪ አፍታ እንቆይ ደግሞ በሙዚቃ መሳሪያ በጣም ነው የምትችሏት። ሰውን በጣም ነው ይወዳት፣ በጣም ይወዳታል። ቀበጥባጣ ወጣት በተለይ ሲሳይ ገሰሰ በጣም ታዋቂና ጣፋጭ ዜማ ናት። እስቲ እሱን ለመስራት እንዴት ነው የምትመርጡት? ሙዚቃውን ስትመርጡ ይሄኛው ነው ከኛ ጋር የሚሄደው ብላችሁ ነው ስትሰሩ? ለመስራት ስትመርጡ ምርጫችሁ እንዴት ነው? ኪቦርዲስት አለን። በዚህ አጋጣሚ ሻለቃ መላኩን ማንሳት ስለምፈልግ ነው። ሻለቃ መላኩ አለ በብዛት እሱ የነዚህ የድሮ ዜማዎች እሱ ጋር ስላለ በቃ ያለውን ነገር ያውቀዋል። ከየት ወዴት መሄድ እንዳለብን ያውቃል። ያንን እሱ በቃ እሱ ነው የሚገባው። እሱ ሲገባ ምንም እኛ እንትን የምንለው ነገር የለም። ወዲያው አብረን ነው የምንሰራው። ሴቶች ናችሁ፣ የሙዚቃ መሳሪያ ተጫዋቾች ናችሁ። ሙሉ ለሊት ቁማችሁ ልታድሩ ትችላላችሁ። ብዙ ፈተና እናውቃለንና ለዚህ ልፋታችሁ ከአንድ ሰው ገጸ ሽልማት ልበል
ሽልማት ነው ወይም ስጦታ ነገር ተሰጥቷቸዋል ይባላልና ሌላ ሽልማትም እንዲወልድ እስኪ ግለጹት። ምንድነው ምንድነው የተሸለመው? መልሺ። ሽልማት ተሸልመናል። ይሄን መሳሪያ ለመስራት አንዳንዴ በነፃ ሁሉ እንሄዳለን። የእውነት ነው የምነግርሽ፣ በነፃ እንሂድ እንስራ፣ ግድ የለም እንስራ። 1 ብርም ሰጡን 100 ብርም ተሰጠን እንሰራለን። መኪና ተሸልመናል። መኪና ተሸልመናል። ይሄንንም የሸለሙን ሁልጊዜ በህይወታችን ውስጥ ሁልጊዜ በቃ ከኛ ህይወት ጋር አብረው የምናከብራቸው በጣም ትልቅ ሰው አሉ። ሸልማም ጅንጻይ አያያዙ ይሄኛው እዚች ጋር ታረጋለሽ። በዚህኛው ጣትሽ መሃል እንደዚች ይችኛው ጣትሽ መሃል ማለት ነው። እሺ ከዛ ይችኛው እዚህ ጋር አንገትሽ እዚህ ጋር ይሆናል። እዚህ ጋር ነው ደገፍ የምታረጉት። ከዛ እቺ እንደዚህ አርገሽ እንደዚህ ከዛ ለዚህ እንደዚህ ይሆናል። ትንሽ እንዲች ትላለች እንዲህ ልደግፋት። ከዛ ቦ እንደዚህ መስክሩ እናንተ እንግዲህ መስክሩ ነው ያለው። ቦ ስትይጂ ይችኛው እንደዚህ ቻርገን ከዛ ነው የሚል ድምጽ እያወጣሽ ነበር። ያምራል። የሚገርም ነው በጣም። ሙዚቃ ትምህርት ቤት 4 አመት ላይ ተማርነው። ከያሬድ ሙዚቃ ትምህርት ቤት ከወጣን በኋላ በአጋጣሚ ብሔራዊ ቲያትር በመድረክ ተጋባዥነት ቫዮሊን ይፈልግ ነበረ እና እዛ በመድረክ 50 ብር ነው የተከፈለን ልንሰራ ተስማማን። እዛ ጀመርን። እዛ እየሰራን በአጋጣሚ ኩዊንስ ናይት ክለብ የሚባል ነበረ በዛን ሰዓት። እዛ መጥቶ አቶ ማይክ 2 ቫዮሊን እንደሚፈልጉና ከሌላ መሳሪያ ጋር ጨምረው ሌሎች መሳሪያዎች ጋር አድርገው እንደሚሰሩ ሲነግሩ ነው። እኛ 3 ነን። ለክፍያው ችግር የለብንም። ያው 2 የሚከፈለንን ክፍያ ለ3 እንካፈለዋለን እና መስራት እንችላለን አለ። ያው በዛ መልኩ የምሽት ስራዎችን በዛ መልኩ ጀመርን ማለት ነው።
ራሱ አሁን ትምህርት ቤት ውስጥ ገባ ስለ ቫዮሊን ማቀው ነገር የለም ቫዮሊን የሚባለውን አላቀውም ከዛ በኋላ ግን እኛ ከወጣን በኋላ ለኛ በጣም ከባድ እንትን ነው ከባድ በቃ አንደኛ ሙዚቃው መሳሪያ አይታወቅም ሁለተኛ ምን ሰራበት ቦታ ምሽት ቤት ነው ማለት እንግዲህ አስቢ ናይት ክለብ ነው ከ4 ሰዓት ጀምሮ እስከ 6 ሰዓት ነበር ምን ቆየው ስራ እና አንዳንዴ ላይሆንም ሁሉ ይችላሉ ሲገቡ ከስተመሩ ሲገባ ምንድነው የሚያረጉትም የሚልም ይኖራል ላይውም ይችላሉ በቃ እና በጣም ከባድ ወቅት ነበር መሳሪያዋ ስሟንም ማያቋትም ነበርና እስኪ ሳክስፎን ገዝግዡ ነበር ምን ባለው ያ ማለት ለኛም እንደዛ ነው እኛም እንዳለችው ቫዮሊን ምን እንደሆነ አይተናናቅምና ትንሽ ለመልመድ ይከብደን ነበር መሳሪያዋም በተፈጥሯ ከባድ ናት ከስትሪንግ መሳሪያ በይበልጥ ከባድ ደግሞ ቫዮሊን ናት እና እንደውም አንድ መምህር ብዙ ጊዜ ለዋለሁ የተጣላው ጓደኛ ካለ ቫዮሊን እንዲማር ምከረው ነው ማለት በጣም ታበሳጫለች ትግስት ትጠይቃለች ከባድ መሳሪያ ናት ስራውን ሰርተን መሳሪያውን አሳውቀን በቃ የሆነ ትልቅ ደረጃ ነው ለመድረስ ነው የምንጠብቅ ከዛም በኋላም ያው እንደምንም ብለን የሆነ እንደዚህ ከመጀመሪያ የሆነ ቦታ ገባን ከዛ ሸበሌ ጊዮን ምናምን ገባን ሸበሌ ስንገባ ግድ አንድ ነገር መፍጠር አለብን ሰው በደንብ እንዲገባው መወዛወዝ ውዝዋዜ ያጠናን ስራዬ ብለን ለዚህ ብለን ማለት ነው ባህል አማርኛ ዘፈን ነው ቀጥታ እንደገባን የጀመርነው ለምን ግድ ነው መሳሪያውን ለማሳወቅ ሰው እንዲወደው ለማድረግ ግድ የሚያውቀውን ነገር ነው መስራት ያለብን እንደዛ አድርገን በውዝዋዜ ዘፋኝ ይዘን አንድ የሚሆንለት ዘፋኝ የድሮ ዘፋኞችን ይዘን እንደዛ ጀምረን ከዛ ህዝቡን ወደ መሳሪያ አመጣን ዛሬ 20 አመት በፊት ነው እና ልብስ እየቀያየርን ነበር ውዝዋዜ የምንሰራው የብሔር ብሔረሰብ ነበር የምንሰራው አንዱን ስንጨርስ ሌላን ቀይራለን ገባ ብለን ጴጥሮስ የሚባል እንትና ሳክስፎኒስት ነበርና ሶሎ ያደርጋል እኛ እስከንቀይር ድረስ እና ሶሎውን ጨርሶ እንትን ሲገባ አልወልቅ ብሎኝ ማለት ነው ልብስ እንትን እያልኩ እየታገልኩ ነበር ሌላ ለብሼ የስረኛው ዚፑን ከፈትኩኝና ጉርድ ነበር የለበስኩት ዚፑን ከፍቼ ቶሎ ጥልቅ አደረኩኝ ኢንትሮ ገባብኝ አታስቁልኝ አሁን ያኩን ከኋላ አልዘጋ ብሎኝ ታገላለሁኝ እሱን ጨርሰን አሁን ቴንሽናችን ምን ያዘ ዚፕ ከኋላ ያለው ዚፕ ጨርሰን ልክ ስንገባ ከውስጥ ሸርታት የሚል ነገር አለ እየሰራ ሸርታት ይላል ምንድነው እስቲ
እና ቤት ላይ ዱባ በእግሬ እየገፋ ወደ ውስጥ እሱ ሌላ ገጠመኝ በቃ ሸተት እያለ እግሬ የደረሰ ማለት ነው። አስቢ ለተመልካች ምን እንደሚመስል እና እዛ ወደ ውስጥ በእግሬ እየመታሁት እሱ ጉድ ነበር። አንድ ጊዜ የሆነ ስራ መጥቶ ስራ ታዘን ስራው አዳማ ነው ከሮይ ሆቴል እና ዳምጠውን የተነጋገረው አንድ አብሮን የሚሰራ ሳክስፎኒስት ማለት ነው። አዎ አብሮን እሱ ነው የተነጋገረው ስራውን። እኛ ምንም አናውቅም። እኛ ሐዋሳ ነው ስራው አለን። ሐዋሳ እንደዚህ አይነት ሆቴል ነው። እሺ ብለን ምንም በቃ እሱ ሐዋሳ ነው እርግጠኛ ነው ሐዋሳ እንደተባለ መሳሪያ ከዚህ ጭነን ሳውንድ ሲስተም ጭነን ብለን እኛ ወደ ሐዋሳ ቀደም ብለን ነው የምንሄደው ለስራ። ብዙ ጊዜ 2 ሰዓት 3 ሰዓት ስካፕ ሰተን ነው የምንሄደው ወደ ስራ። ከዛ ተደስተን ሐዋሳ ደርሰናል። አሁን ሰዎቹ የት ደረሳችሁ ብሎ ሲደውሉ ሐዋሳ ደርሰናል የቱ ጋር ነው ሆቴሉ እያን እንደውላለን። እንደዚህ ቦታ ስንፈልግ የለም እንደዛ የሚባል ሐዋሳ ምድር ላይ። ከዛ ራጣ ነው ምንድነው እንዴ የቱ ጋር ናችሁ እንደዚህ እንዴ ሐዋሳ ነው እኮ ያለ ነው እንዴ ኧረ እሱ አዳማ ነው ስራው እኮ ምን ሆናችሁ ነው ብላንተስ ነው ያሉት። ዳምጠው ለራሱ እናንተ ነግሮ እዛ ነው የሄደው አብሮ ነው ሐዋሳ ነው አብሮ ነው ሐዋሳ ነው ቃሉን የተምታታበት። አዎ ከዛ ብቻ እንዴት እንደተነዳ አይታወቅም። በዛ ላይ ደግሞ የሆነ ክረምት ነገር ነው መሰለኝ ባህር ደግሞ እንደዚህ መንገድ ዘግቷል። ብቻ እንዴት ሆነን ልብስ እየቀየርን መኪና ውስጥ ደግነቱኛ ሰዓት ወደዚህ ሰተን ስለምንሄድ የተወሰነ ሰዓት ነበረን። በቃ በዛ ውስጥ ለምቻ ይወርድ ብር ገባን። በቃ እና ያ እየጠበቀ ነው እናንተ እየጠበቀ ነበር። ሰው ገብቷል። በቃ እኮኛ ሰው ገብቶ ነው የገባን እና ያ እስከመቼ ባይረሳ ስንመለስ ተኮራረፍን ሁሉ ደክሞናል። ገባሽ ገብተን አርፈን ምናምን ለመስራት ነው